የእንግሊዝ ፕሪሚየር ሊግን በበላይነት ለመምራትና አዳዲስ ታሪኮችን ለመጻፍ የገሰገሰው አርሰናል በ75 ሚሊዮን ፓውንድ የገበያ ዋጋ አዲሱን የሊጉ ንጉስ እና የብራዚል የልብ ትርታ የሆነውን ብሩኖ ጉማሬሽን በይፋ አስፈርሟል። ነገር ግን ይህ ማራኪ የመሃል ሜዳ ተዋጊ ዛሬ ላይ ለመድረስ ምን ያህል ከባድ ጫናዎችን እና ውድቅ መደረጎችን ተስፋ የመቁረጥ ስሜቶችን እንዳለፈ ያውቃሉ። ዛሬ በታክሲ ቁጥር 39 የሚጀምረውን የብሩኖ ጉማሬሽን አስገራሚ የህይወት ታሪክ ዝርዝር ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ብሩኖ ጉማሬሽ ሮድሪጌስ ሞራ የተወለደው እንደ ኢሮፒያን አቆጣጠር ኖቬምበር 16 ቀን 1997 በብራዚሏ ታዋቂ ከተማ ሪዮ ዴ ጄኔሮ ነው። ብሩኖ የመጣው ከሀብታም ቤተሰብ አይደለም። አባቱ ዲ ጉማሬሽ በከተማዋ ውስጥ የታክሲ ሹፌር ሆኖ ሌሊትና ቀን በመስራት ቤተሰቡን ያስተዳድር ነበር። ብሩኖ እግር ኳስን መጫወት የጀመረው እንደማንኛውም ብራዚላዊ ሕፃን በሰፈሩ አሸዋማ ሜዳዎች ላይ ቢሆንም ወደ ፕሮፌሽናል እግር ኳስ ለመግባት ያደረገው ጉዞ ግን እጅግ ፈታኝ ነበር። በልጅነቱ በርካታ ትልልቅ የብራዚል ክለቦች አቅም የለህም፣ ሰውነትህ ደካማ ነው በሚል ውድቅ አድርገውበታል። ተስፋ ያልቆረጠው ብሩኖ በመጨረሻ በኦዳክስ ክለብ ውስጥ የመጫወት ዕድል አገኘ። በታላቅ ታጋይነቱ እና ኳስን የማሰራጨት ብቃቱ እየታወቀ መጥቶ በ2017 ወደ ታዋቂው አትሌቲኮ ፓራኤንሴ ተዘዋወረ። በዚህ ክለብ ውስጥ ባሳየው ድንቅ ብቃት ክለቡ 4 ትልልቅ ዋንጫዎችን እንዲያሸንፍ ከፍተኛ እገዛ አድርጓል። እግር ኳስን ታላቅ ተጫዋች እያገኘች መሆኑን የአውሮፓ ስካውቶች የተረዱት በትክክል በዚህ ሰዓት ነበር። በጃንዋሪ 2020 የፈረንሳይ ኦሎምፒክ ሊዮን ብሩኖን በ20 ሚሊዮን ዩሮ ወደ አውሮፓ አመጣው። በሊጉ ፈጣን መላመድን ያሳየው ብሩኖ በ2020 የቶኪዮ ኦሎምፒክ ከብራዚል ብሔራዊ ቡድን ጋር በመሆን የወርቅ ሜዳሊያ ባለቤት ለመሆን በቅቷል። ይሁን እንጂ የህይወቱ ትልቁ ምዕራፍ የተከፈተው በጃንዋሪ 2022 ወደ እንግሊዝ ፕሪሚየር ሊግ በመምጣት ኒውካስትል ዩናይትድን ሲቀላቀል ነው። ኒውካስትል በወራጅ ቀጠና ውስጥ በነበረበት አስቸጋሪ ሰዓት ቡድኑን ተቀላቅሎ በቁርጠኝነትና በመሪነቱ የክለቡ ደጋፊዎች የልብ ወዳጅ ሆነ። በኒውካስትል ቆይተው 195 ጨዋታዎችን አድርጎ 31 ጎሎችን አስቆጥሯል። ከሁሉም በላይ ደግሞ በ2025 የክለቡ አምበል ወይም ካፒቴን በመሆን ሊቨርፑልን በማሸነፍ ክለቡ ከ70 ዓመታት በኋላ የመጀመሪያውን የሀገር ውስጥ ዋንጫ ወይም ካራባኦ ካፕ እንዲያነሳ ታሪካዊ ሚና ተጫውቷል። ብዙዎች ብሩኖ ጉማሬሽ ለምን ሁል ጊዜ የጀርባ ቁጥር 39 ማሊያ እንደሚለብስ ይጠይቃሉ። ሚስጥሩ እጅግ ልብ የሚነካ ነው። ቁጥር 39 አባቱ ዲ ጉማሬሽ በሪዮ ዴ ጄኔሮ ይነዳው የነበረው የታክሲ መለያ ቁጥር ነው። ብሩኖ ይህ ቁጥር አባቴንን ለማሳደግ የከፈለው መስዋዕትነትና የመጣሁበትን ማንነት ሁል ጊዜ እንዳስታውስ ያደርገኛል ይላል። ይህ ለአባቱ ያለው ክብር አሁንም ድረስ በሄደበት ክለብ ሁሉ አብሮት ይጓዛል። አሁን ደግሞ በኦገስት 2026 ብሩኖ ጉማሬሽ አዲስ ታሪክ ለመስራት ወደ ሰሜን ለንደኑ ግዙፉ ክለብ አርሰናል በ75 ሚሊዮን ፓውንድ ዝውውሩን አጠናቋል። በአሰልጣኝ ሚኬል አርቴታ የረጅም ጊዜ ዕቅድ ውስጥ ዋነኛው ተፈላጊ የነበረው ብሩኖ ከአርሰናል ጋር የ4 ዓመት ውል ፈርሟል። ወደ አርሰናል ሲመጣም እንዲህ ብሏል። ወደዚህ ክለብ የመጣሁት ዋንጫዎችን ለማሸነፍና ታሪክ ለመስራት ነው። የአርሰናል አጫወት እኔ ከመወደው ስልት ጋር ሙሉ በሙሉ ይስማማል። የሚገርመው የአርሰናሉ ኮከብ ዴክላን ራይስ ዝውውሩ እንዳለቀ ለብሩኖ የላከለት መልእክት ነበር። ወደ ክለባችን ቶሎና፣ ከዚህ በኋላ ሜዳ ላይ አንጣላም፣ አሁን እኛ ጓደኛሞች ነን በማለት በደስታ ተቀብሎታል።
ብሩኖ በአርሰናል ታሪክ ውስጥ ማሊያውን የለበሰ 14ኛው ብራዚላዊ ተጫዋች ሆኗል። ከታክሲ ሹፌር ልጅነት እስከ እንግሊዝ ፕሪሚየር ሊግ ሻምፒዮና አሸናፊነት ደረጃ የደረሰው የብሩኖ ጉማሬሽ ጉዞ ለብዙዎች ተስፋ ሰጪ ማሳያ ነው። ታዲያ የዚህ ተዋጊ የመሃል ሜዳ ጄኔራል መምጣት አርሰናል ለተጨማሪ ዋንጫዎች ያበቀዋል። ከዴክላን ራይስ እና ማርቲን ኦዴጋርድ ጋር የነበረው ጥምረትስ ምን ያህል ይረካል? የእናንተን አስተያየት ከታች ባለው ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ቻናላችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።